እንዴት ናችሁ? ሰሞኑን ለመክሊት እናት በጻፍኩት የልጅ ናፍቆት ግጥም የብዙዎቻችሁን ልብ እንደተነካ አይቻለሁ። ኮሜንቶቻችሁን በሙሉ አንብቤያቸዋለሁ። ብዙዎቻችሁ ለኔም ግጠምልኝ ብላችሁኛል። የሁላችሁንም ፍላጎት ማሟላት ትንሽ ይከብደኛል። ምክንያቱም እኔ በሙያ ሐኪም ነኝ። ትንሽ ስራ ይበዛብኛል። ባለችን ጥቂት ሰዓታት ነው ትንሽ መሞካከረውና አልፎ አልፎ ግን ያው ቃል ገባላችኋለሁ። ለዛሬ የመረጥኳት እህቴ ዶክተር አባቴን ስደት ላይ ሆኜ በሞት አጣሁት ግጠሙልኝ አለችኝ። ትንሽ ልቤን ነካው እና አንድ ነገር ጻፍኩኝ። እንዲህ ይነበባል። አባቴ አጠገቤ ሆኜ ብጥርም ደክሜ ላኖር ሲያቅተኝ ምን አቅሜ አገኘውም ብዬ ምናልባት ከለፋው አንተን አስቀምጬ ሩቅ ጥዬ ጠፋው። ምኞቴማ ነበር ሰራ አድርጌ ጊዜ ላደላድል። ሐሳቤማ ነበር አንተን ላመቻች እንድትኖር ሳትጎድል። ተመክቼ ስኖር እያልኩኝ አለኸኝ ግና ብሄድ ትዬ አንተም ሄድክ ጥለኸኝ። ምን አለ ታግሰ ትንሽ በጠበከኝ። ምን አለ በርችልኝ አለውልሽ ባልከኝ። ምን አለ ተመልሼ ባገኘው ዳክም። ምን አለ በቀረብኝ ርቄ ባልደክም። ሆንኩልህ ድለቢዝ አገኝ ብያጣው የተመቸኝ መስሎኝ በድንገት ገረጣው። ርቄ ስዳክር መስሎኝ ያገኘው አፈር ሳላለብስ በመርዶ ሸኘው። ታዲያ ምን ብለየ ቢወስድ ቀን ቆርጦ ላትመጣ ቢሸኘ አንተን ከኔ መርጦ። ሁሌም ከኔው ጋር ነ አጠፋም ከሐሳቤ ማንም የማይቀማ ቦታ አለ በልቤ።